ሰላም ሰላም የአገሬ ልጆች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። ፈጣሪ የተመሰገነ ይሁን። ዛሬ ይዘላችሁ የመጣሁት እንደመጠበቅና መናፈቅ ከባድ ነገር የለም። እውነት ነው። እንደመጠበቅና መናፈቅ በጣም ከባድ ነው። ለእናንተስ ቀላል ነው ወይም ከባድ? እስቲ ኮሜንት ላይ ጻፉልኝ እስቲ። እሺ በሰው ልጅ ህይወት ውስጥ እንደ ሰዓት እረፍት የሚያደርጉና እንደ ሰከንድ የሚከብድ ነገር ቢኖር መጠበቅና መናፈቅ ነው። መጠበቅ ተስፋ ስንቆ በባዶ ሜዳ ላይ እንደመቆም ሲሆን፣ መናፈቅ ደግሞ በዝምታ ውስጥ የሚነድ የሚቃጠል የለበሰ እሳት ነው። መጠበቅ ነገ በጉጉት መመልከት ብቻ አይደለም። መጠበቅ ዛሬ በናፍቆት እስር ቤት ውስጥ ሆኖ ማሳለፍ እንጂ ደጅ የሚጠኑ እንግዳ የሚናፍቁት ወዳጅ ወይም የሚመኙት ስኬት በቶሎ ሳይመጣ ሲቀር ቀናት እንደ ዓመት ይረዝማሉ። የመጠበቅ ክብደት ያለው አድራሻው በማይታወቅ ቀጠሮና መቼ እንደሚፈጸም በማይታወቅ ተስፋ ውስጥ ነው። መናፈቅ ደግሞ ከሰውነት አንዱ ክፍል እንደጎደለ የሚሰማ የውስጥ ስቃይ ነው። በሰው መሃል ሆነ ብቻህን እንደሆንክ የሚሰማ በሳቅ ውስጥ ሆነ ልብህ የሚከብደው የናፍቆት እሳት ሲንቀሳቀስ ነው። ያ የናፈቀህ ሰው ድምፅ፣ ያ የራቀ ሀገር ሽታ ወይም ያ ያጣኸው ትዝታ በሀሳብ ሲመላለስ ዓለም ሁሉ ጠባብ ትሆንብሃለች። መናፈቅ ማለት የማይገለጽ ግን በልብ ትርታ ውስጥ የሚሰማ የፍቅር ጩኸት ነው። መጠበቅ ቢከብድም በመጠበቅ ውስጥ ግን ትልቅ ጥንካሬ አለ። ልክ ነው። ትክክለኛው ነገር የሚጠብቁ ሰዎች ልባቸው እንደ ወርቅ ይነጥራል። ናፍቆቱን ቢመረርም የናፈቀው ነገር ስታገኘው የሚሰጠው ደስታ የቆየው ስቃይ ሁሉ ያስረሳሃል። የናፍቆት ማብቂያ መገናኘት፣ የመጠበቅ ማልቂያው ደግሞ ድል ነው። ዛሬ በናፍቆትና በመጠባበቅ ውስጥ ላላችሁ ሁሉ ነገ የሚመጣው መገናኘት ከምንም በላይ ጣፋጭ እንደሚሆንላችሁ አትጠራጠሩ። የዛሬ ያልኳት እቺ ትመስላለች። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ቻው፣ ደህና ሁኑልኝ።